ወደ እርሱ እየመጣሁኝ ነበርኩ። ፈልገሽ? ወደ አባዬ ልሄድ ፍቃድ ልጠይቅዎት ነበር። አሁን አይደል እንደ መጣሽው? መተሽ ሳትጨርሺ ነው ልሄድ የምትይው? አባዬ ምግብ ያስፈልገዋል። ጠዋት ደግሞ ለቁርስ ብቻ ነው ሰርቼ የመጣሁት። እንደው አንቺስ እንደው ምን አይነት ፈጣጣ ነሽ? እትዬ ካስቀየምኩት ይቅርታ፣ ግን ስራ ስለጨረስኩኝ ነው ማስፈቅዶት። ኧረ አንቺስ ለየት ያለ ነው። ይቅርታ በጣም እትዬ። አሁን አትቅለስለሽ፣ ቢዞር ቤት አጠገቤ። እሺ እትዬ፣ በጣም አመሰግናለሁ። ስሚ፣ ማን ነበር ስምሽ? አቤት እትዬ። የምርመራ ውጤቱ ደርሷል። የምን ምርመራ? ልጅ ነኝ ያልሽበት ነው። አረሳሽ? ደረሰ እንዴ? ምን ነው አይደርስ መስሎሽ ነበር? አይ እንደዛ ማለቴ ሳይሆን ድንገት ሆኖብኝ እኮ ነው። አሁን እውነተኛ ማንነትሽ ይገለጣል። እትዬ፣ እኔ ምንም የሚገለጥ ማንነት የለኝም። በሰው መረጃ ልጅ ነኝ ከማለት በላይ ምን የተደበቀ ነገር አለ? እትዬ፣ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ነው ያለሁት። ሌላ ነገር ሳይጨምሩ ያሰናብቱኝ። ጭራሽ ነገረኛ ነሽ እያልሽ ነው? ኧረ እኔ እንደሱ አላልኩም። ትሰሚያለሽ? ነገ ጠዋት ውጤት የምንቀበልበት ቀን ነው። የትም ሳትንቀሳቀሽ እዛ ሆስፒታል እንጠብቂ። የዛሬው አሸናፊ ማን እንደሆነ ሁላችንም በጉጉት የምንጠብቀውና በጉጉት የምንጠብቃት የሀኒቾ ውጤት ይሆናል ብለን በተስፋ እየጠበቅን ነው። የኖላዊ ድራማ ክፍል 50 ዛሬ ይዤ ከች ብያለሁኝ። እንደዚህ ተሰብስበው ወይዘሮ አስቴርም ለልጃቸው እንደሆን ልጃቸው ሀና እንድትሆን እንጂ እርግብ እንድትሆን መቼም የማይፈልጉት ወይዘሮ ሚላት ግን ከእርግብ ጎን ነው። ምን ጊዜም የወይዘሮ ሚላት ጸባይ ሁላችንም እንደተቀያየረ እናውቀዋለን። ይህ ውጤት የማን እንደሆነ ዛሬ ይለያል ማለት ነው። የሀኒቾ መጨረሻ ግን ምን እንደሆነ የእሷ እንባ መታበሻ መቼ እንደሆነ ሁላችንም የምናየው ውጤቱ ከተቀየረ ወይም ውጤቱ የሀኒቾ ካልሆነ ብዙዎቻችሁ በኮሜንት ለራሱ ካሁን በኋላ ድራማውን አናይም እኛ የሀኒቾ እውነት ይውጣልን ነው የምትሉት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ሀገራችንን ሰላም አላህ ያደርግልን። ለቻናሌ አዲስ የሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። እንዲሁም ነባር ቤተሰቦቼ ለምታበረታቱኝ ለምትሰጡኝ አስተያየት ከልብ አመሰግናለሁኝ። ቪዲዮውን ከመጀመራችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉት። ትወዱታላችሁ ብዬ ተስፋ አለኝ። ዛሬ በኖላዊ በክፍል 50 ከች ብያለሁኝ ማለት ነው። ሁላችንም ትናንትና እንዳየነው ውጤቱን ለመናገር ዶክተሩ አምጥቶት ነበረ። ውጤቱን ሳይነግራቸው ነበረ ቪዲዮ ያለቀው ማለት ነው። ዶክተሩ ግን እንደዚህ አይነት ዶክተር እኔ ከዚህ ድራማ የተማርኩት ትምህርት ብዙ ነገሮችን የሰው ልጅ ተምሮ እንዳልተማረ፣ ሀኒቾ ግን የተማረችና በጣም ጎበዝ ዶክተርናዋን ወይም ነርስ እንደተማረች ሁላችንም እናውቀዋለን። ተናግራለች። ለአባቴ ስል ነው እንጂ ስራዬን ትቼ ለቤት ሰራተኝነት የተቀጠርኩት በግል ሆስፒታል ተቀጥሬ በደሴ ከተማ የምሰራ ነበርኩ ብላ ነግረዋለች። ዶክተሩ ግን እንደዚህ አይነቱን በህግ ቀርቦ በህግ ቢጠየቅ ባይነኝ። ለምን አንዳንድ ጊዜ ብዙ ዶክተሮች አሁን በሀገራችን ላይ በጉቦ ምክንያት ወይም በችላነት ብዙዎቻቸው ህይወታቸው የሚያልፈው በእንደዚህ አይነት ስራ ነው። በአሁኑ ሰዓትም የሀኒቾን ውጤት ወይዘሮ ባዩሽ የምትባለው ከዶክተሩ ጋር ግንኙነት ወይም ከዶክተሩ ጋር ገንዘብ የማያደርገው የለም ይላል ያገረ ሰው። ገንዘብ ሰታ እርግብ እንድትሆን ውጤቱን አድርግልኝ፣ ስለዚህ የምትፈልገውን ገንዘብ እሰጥሃለሁ ብላ ስላለችው ዶክተሩም ያንን ብር ስለተቀበለ እየተንቀጠቀጠ ነው ሁሉን ነገር የሚያደርገው። ውጤቱን እንኳን ሊያመጣ ሄዶ የሰዓታት ያህል ነበር የቆየባቸው። ወይዘሮ አስቴርም ይህን ያክል ውጤት ለማንጣት ምንድን ነው ያስቆየው እያለች ነበር የተናደደችበት። ሁላቸውም እዚህ ጋር አቶ መስፍን ሲቀር ምላሴና ሰላም ሲቀሩ ሁላቸውም እዚህ ጋር ተፋጠዋል ለውጤቱን ለመስማት። ውጤቱ ግን እኛ እንደጠበቅነውና እኛ እንዳሰብነው ሳይሆን የወይዘሮ ባዩሽ ውጤት ነው የሆነላት። ወይዘሮ ባዩሽ ለጊዜው ያሸነፈች ወይም እርግብ የወይዘሮ ሜላት ልጅ እንደሆነች ይታወቃል። ለወደፊት ግን እውነት ተደብቃ አትቀርም። እውነቷ የሀኒቾ እንደሆነች ወይዘሮ አስቴርም እኔ አርፌ አልቀመጥም፣ እኔ ይሄ ነገር ምንም አላማረኝም፣ ዶክተሩም ቢሆን አሰራሩ ምንም አላማረኝም ብላለች። ዶክተሩም እየተንቀጠቀጠ ቢናገርም የወይዘሮ ሜላት ልጅ ሀና እንዳልሆነች ወይም ሀና አይደለችም እርግብ ናት የወይዘሮ ሜላት ልጅ ነው ያለው ማለት ነው። እኛ
ውጤቱን ስለምናቀው የወይዘሮ ባዩሽ እጅ ስላለበት እኔ የማደርገውን አደርጋለሁኝ። አንቺ ዝም ብለሽ ከነሱ ጋር ያለውን ግንኙነትሽን ወይም እህትነትሽን አጠንክረሽ ያዥ እንጂ ስትላት ነበር። ባለፈው ቪዲዮ ሁላችንም እንዳየነው ቤተ ክርስቲያን ወሰርኮ ብላ ብዙ ነገሮችን ስትዝትባትና ስታሴርባት እንደነበረ ለእርግብ አይተናል። የነሱ ሬሳ ወይም የኛ ሬሳ ነው ከዛ ቤት መውጣት ያለባት። እኛ ያሰብነው ወይም የነሱ ንብረት ለማዘዋወር የነሱን እንትን ለማለት ጉዳያችንን ወይም ስራችንን የጀመርነው ጅምር እስከ ጥግ ነው መሄድ አለብን ብላ ነበረ ወይዘሮ ባዩሽ ማለት ነው። እሷም እስከ ጥግ መሄዷን አላቆመችም። ዛሬም እንደተለመደው ከዶክተሩ ጋር ያለውን ግብ ጀምራ ያለውን ውጤቱን አዘዋውራባታለች ማለት ነው። ለወይዘሮ ሜላት እርግብ እንደሆነች ልጁ አሁን አውቃለች። ወይዘሮ ሜላት ካሁን በኋላ ለሀና ያላት አስተያየት ግን ምን ይሆን? እኔ ግን ወይ በክፍል 52 ወይ በክፍል 53 የሀና እውነት እንደሚመጣ እርግጠኛ ነኝ። ለምን ጆሮ ሄዷል ዶክተሩ ጋር ሂዶ አንተ የተማርክ መስለክ ያልተማርክ መሀይም ነህ ብሎታል። ዶክተሩም ይህን ያክልማ እንደዛ አትለኝም የተማርኩ ነኝ። አይ ተምሮ ያልተማረ መሀይም እኮ አለ። አንተ ግን ተምረህ ከተማርክም በላይ በጣም ጎበዝና ሌባ ነህ ነው ያለው። ዶክተሩም እየተንቀጠቀጠ ነበር። ከቻልክ ከቢሮ ብትወጣልኝ ምን ችግር አለው ሲለው ውጤቱን ማየት ፈልጋለሁኝ ተቀመጥ ሳይለው ነበር ወንበሩ ላይ ቁጭ አለው። እውነትም የሌባ አይነ ደረቅ እንባው ትላልቅ ይላል ያገሬ ሰው። ዶክተሩም ሌባ ስለሆነ ክላስ ወይም በቢሮ ሲገባበት ለምን እንደዛ ፈራ? እጁ ባይኖርበት ወይም ከወይዘሮ ባዩሽ ጋር ያለው ግንኙነት እውነት ባይሆን ኑሮ ይህን ያክል አይፈራም። እውነት ያለው ሰው ሀና ምንም አልመሰላትም። እኔ ከነሱ ምንም ፈልጌ ሳይሆን የመጣሁት እውነቱ እንድታወቅልኝ ብቻ ነበረ። ግን ፈጣሪ አላለውም። ካሁን በኋላም እኔ ተስፋ አልቆርጥም። በጣም ጎበዝ ልጅ ነኝ ብላ ነበር ለወይዘሮ አስቴር የነገረቻት ሀኒቾ ማለት ነው። ሀኒቾ መቼም ተስፋ እንደማትቆርጥ ሁላችንም እናውቀዋለን። ሀኒቾ ማለት በጣም ጎበዝና ታታሪ የገጠር ላይ አባቷን ለማሳከም ደፋ ቀና የምትል ናት። ወይዘሮ ሜላት ግን ሀኒቾን እንዴት አድርጋ እንደምትቀበላትና ካሁን በኋላ ሀኒቾን ከቤት ታባራት ይሆን? ለምን ውጤቱን ብቻ አይቼ ካሁን በኋላ ከአዲስ አበባ አብሬ ደሴ ነው የምልክሽ እያለቻት ነበረ። አዲስ አበባም እንዳትቀመጥ አገር አቋራጭ ደሴ ልክሻለሁ እያለቻት ነበር። የሀኒቾ አባት ግን ተኝቶ የቀረበት ምክንያት ምን ይሆን? የሀኒቾ አባትን በዚህ ላይ ትናንትና የሰጡት መድኃኒት ወይም የወጉት መርፌ እስካሁን ድረስ አላነቃውም። አሲርም እየቀለደና እያሾፈ ለጆሮ እስካሁን ድረስ ለምንድን ነው የተኛው? የሀኒቾ አባት ለምንድን ነው የተኛው? ጆሮም እንደዚሁ እየቀለደበት ነበረ። የእሳቸው ምላስ ተያዘ ማለትማ ምን አይነት መርፌ ወይም ምን አይነት መድኃኒት ቢሰጧቸው ነው እስካሁን ዝም ያሉት? ተኛ ብለህ ነው አይደለ እንደዚህ የምትለው? እንደዚህ ማትላቸውን ፋዘርን ይነቁና ልክህን ይነግርሃል እያለ ነበር አሲርም ለጆሮ ማለት ነው። ሀኒቾ ግን ለወይዘሮ አስቴር ያለቻት እኔ መቼም ተስፋ አልቆርጥም፣ ጎበዝና አስተዋይ ነኝ። አሁንም ጉዞዬን እውነታ እስከሚወጣልኝ ድረስ ወደፊት እቀጥላለሁኝ እያለች ነበር። ምላሴና ሰላምም ኩሽና ገብተው ምግብ እየሰሩ ጉድ እያሉ ነበረ። ሰላምም ምላሴ ግን ማን ይመስልሃል እህታችን ሀና ወይስ እርግብ ስትለው እኔ ምን አውቃለሁ ብለሽ ነው? እስኪ ግምትህን እስኪ ንገረኝ ስትለው እኔ ምንም አላውቅም እርግብ ብትሆንስ ብሎ አላት። አንተ እርግብ ብትሆን ነው የምትፈልገው ስትለው አይ ምርጫዬን የነገርሽኝ ምርጫ ነው የጠየቅሽኝ ወይስ ግምት አላት። አይ ግምቱን ነው የነገርኩህ አለችው። እኔ ማንም ሆነ ማንም ደስ ይለኛል፣ ግን የበለጠ ሀና ብትሆን ደስ ይለኛል። ታየኝ እኮ እርግብ ከሆነች ሴቴ እርግብም አንቺም እዚህ ቤት ውስጥ ታየኝ። ለምን ሀና ማለት እኮ በጣም ትሁትና አስተዋይ የልጅ ሀሳቢ ናት ብሎ ነበር። በጣም ግራ ተጋብተዋል። ማን እንደሆነች ሴታቸው ለማወቅ ለራሱ ለመስማት ሰላምና ምላሴ ኩሽና ገብተው ጉድ እያሉ የነሱ ውጤት ግን ሀና ዛሬ በጣም ተናዳና በጣም ተበሳጭታለች። እኔ ግን ያሳሰበኝ የውጤቱ መዘዋወር ሳይሆን የሀኒቾ የሆስፒታሉ ብር ተየት ተከፍሎ በሰላም አባቷን ይዛ እንደምትወጣ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም።